What do you see? በስፓይናርዶ አለቃ ለመድፈኞቹ የተገባ ቃል ኪዳን ትረስት ዘ ፕሮሰስ። አርቴታ በስክሪኑ ላይ አንድ ፎቶ እየጠቆሙ ምን ተመለከታችሁ ብለው ይጠይቃሉ። አንዱ ዳክዬ ይላል፣ ሌላኛው ደግሞ ጥንቸል። አሰልጣኙ ገለጻቸውን ቀጠሉ። ይህ በአንድ እግር ኳስ ቡድን ውስጥ አስቸጋሪው ነገር ነው። አሁን ባለንበት ሂደት ደግሞ የበለጠ ከባድ ነው። የኔ ብቸኛ ዓላማ ሁሉም ሰው ዳክዬዋን ወይም ጥንቸሉን እንዲመለከት ነው። ነገር ግን እናንተ ዳክዬዋን ስታዩ እኔ ጥንቸሏን ከተመለከትኩ አስቸጋሪ መንገድ ላይ ነን ማለት ነው። በተቃራኒ አቅጣጫ እየተጓዝን። አርቴታ ሀሳባቸውን ይቋጫሉ። ሁላችንም ዳክዬዋን ለማየት ወደምንችልበት መስመር ለመምጣት እየሞከርን ነው። እግር ኳስ የሂደቶች ድምር ውጤት ነው። የመድፈኞቹ አለቃ ይህን ጥሬ ሀቅ በተግባር ለማሳየታቸው ማኛሻም ዓመታት የተሻገረውን የአርሰናል ዘርፈ ብዙ ችግር በራሳቸው ፍልስፍናና ታክቲክ ለውጥ አምጥተዋል። በጥብቅ ታክቲክ የሚመራ ጎሎችን በቀላሉ የማያስተናግድ ኳስን ተቆጣጥሮ በተጋጣሚ ላይ ብልጫን የሚወስደው አሁናዊ አርሰናል ደግሞ ለዚህ ምስክር ነው። የመድፈኞቹ ዋንጫ ጦት ከሁነኛ የፊት መስመር ተጫዋች አለመኖር ጋር የሚነሳው አመክንዮ በስፔናዊ አሰልጣኝ ፍጹም ተቀባይነት የለውም። ኦባሜያንግና ላካዜትን የመሳሰሉ በወቅቱ ድንቅ የነበሩ የፊት መስመር ተጫዋቾች በቡድናቸው ውስጥ እንደነበሩ የሚያስታውሱት አርቴታ ውጤት በተወሰነ ተጫዋቾች የግል ክህሎት የሚመጣ ሳይሆን የቡድን ግንባታ ሂደት ድምር ውጤት ነው ይላሉ።